ይህ መንገድ እየተሻገርኩ ያለሁት ማንና ምኜ ነው? እግዚአብሔርና ምኜ አይደለም ጋይስ። እምነት ህይወታችን ይቀይረዋል። ባላምን ኖሮ ይህ መንገድ አልሻገርም ነበር። በጣም ብዙ ሰዎች እንዳሉ ታውቃላችሁ፣ መንገድ መሻገር የማይችሉ ለምን? ስለማያምኑ። ለምን? መኪና ይገጨኛል ብለው ስለሚያስቡ። የስኬታችሁ አንደኛ ምንጭ ምንድነው? እምነት ነው። አንድ ሰው ስኬታማ ሆናለሁ ብሎ ካላመነ፣ ታዋቂ ሆናለሁ ብሎ ካላመነ፣ ቆንጆ ነኝ ብሎ ካላመነ ወደዛ ደረጃ መድረስ አይችልም። እምነት ነው እናንተን ወደ ትልቅ ደረጃ የሚያደርሳችሁ። እምነት ነው እኛ በር እንድንከፍት የሚያደርገን። እምነት ነው መንገድ እንድንሻገር የሚያደርገን። እምነት ነው ወደ አየር እንድንሰቀል፣ ወደ ታክሲ መኪና እንድንሰቀል የሚያደርገን። ስለዚህ ያቺ ወደ ታክሲ ለመሰቀል የተጠቀማችሁባት እምነት ተጠቅማችሁ ስኬታችሁን ለማምጣት ገንዘባችሁና የፈለጋችሁትን ነገር ለማምጣት ተጠቀሙባት። ወዳቸዋል። ሀብታም መሆን እስር ቤት ነው። ደሃ መሆን እስር ቤት ነው። ታዋቂ መሆን እስር ቤት ነው። ቆንጆ መሆን እስር ቤት ነው። መልኬ መጥፎ ነው ማለት እስር ቤት ነው። ሁሉም ነገር እስር ቤት ነው። ነፃነት ምን እንደሆነ ታውቃላችሁ? ነፃነት ማለት እግዚአብሔር ማመን ነው። ነፃነት ማለት እግዚአብሔር ወደ ወሰደን ቦታ ለምክንያት እንደሆነ ማመን ነው። አሁን ያለንበት ህይወት መቀበል ነው። ሀብታም ሆኖ የሚሰቃዩ በሚሊዮን የሚቆጠሩ ሰዎች አሉ። ደሃም ሆኖ የሚሰቃዩ በሚሊዮን የሚቆጠሩ ሰዎች አሉ። ሁሉም ሰው የየራሱ ስቃይ አለው። ቆንጆ ነኝ የሚለው ይሰቃያል፣ ቆንጆ አይደለሁም የሚለው ይሰቃያል። ሁላችንም ስቃይ ውስጥ ነን ያለ ነው። ስቃይ የሌለበት ግን የት እንደሆነ ታውቃላችሁ? እግዚአብሔርን መቀበል ነው። ጠዋት ተነስተህ መጸለይ፣ ማመስገን። ተመስገን ተመስገን በጤና ስላለሁኝ፣ ተመስገን መንቀሳቀስ ስለምችል፣ ተመስገን እንዴ ተመስገን። በየሰከንዱ እኮ ነው እግዚአብሔር እኛን የሚጠብቀን በየሰከንዱ። እኛ ግን አይታየንም። እኛ የሚታየን ምንድነው? ከኛ የሚበልጥ ሰው ይታየናል። እኛ የሌለን ህይወት ይታየናል። እኛ ያ ምን መንዳት የምንፈልገው መኪና ይታየናል። እሱ መኪና የኛ ደስታችን የያዘልን ይመስለናል። ያ ቤት የኛ ደስታ እዛ ውስጥ ያለ ነው የሚመስለን። ወይኔ ምን አለበት ያ ልብስ በገዛ፣ ምን አለበት ያ መኪና በገዛ። ደስታችሁ እዛ ላይ አይደለም። እናታችሁ አትሸወዱ። እስር ቤት ነው እንደዚህ አይነት አስተሳሰብ። ነፃነት ከፈለጋችሁ እግዚአብሔርን ተቀበሉ። ሀብት መምጣቱ አይቀርም በእርግጠኝነት። استستوعሉ لحلف ህይወትኩም ረእይዎሞ ኩሉ ልጎደእኩም ሰብ አተሐሳስባኩም ለበለጸ ክኾን ገይርዎ ዶ? ካብ ልገርመኩም ነገር በረከትና ብሕማቅ ነገር ተሸፊኑ ይልመጽእ። ሕማቅ ይመስለና እምበይ ግን መምሃሪና እዩ። ችግር ሓሊፍኻ መከራ ሓሊፍኻ ጽቡቕ ነገር ክትረክብ ተለኻ መንፈስኻ ይረክዕ። እግዚአብሔር እውን ህይወትኻ ከም ዘለውን ትርኢ። በቀሊሉ ስዊና ሎተሪ፣ በቀሊሉ መኪና፣ በቀሊሉ ገዛ ምርካብ ተኮይን ተሰላችና ለዋዕና ንጸሊና። እግዚአብሔር እውን ዓላምኡ እሱ እዩ። ክንፈልጥ ክንመሃር እግዚአብሔር ከም ዘሎ ኣብ ጎንና ከም ዘሎ ይመርሐና ከም ዘሎ ቅድሜና ኮይኑ ኣብ ድሕሬና ኮይኑ እውን ይከላኸለልና ከም ዘሎ ንፈልጥ። እሱ ይደል እግዚአብሔር። ስለዚ ኣየኹም ዝኩሉ ፈተና ናይኹም በረከት እዩ። ኣየኹም ኩሉ ክሓልፍ እዩ። እግዚአብሔር ይመስገን።